እርድን በተመለከተ እርድን ማለት መቼ ነው የሚታረደው? ስንት ሰዓት ነው የሚታረደው? የሚሉ ተደጋጋሚ ጥያቄዎች ይነሳሉ። እንግዲህ ይሄ በጸሎተ ለትንሣኤ በበዓለ ትንሣኤ የምንጸልየው ጸሎት አለ። የሚደርስ ጸሎተ ቅዳሴ ስርዓተ ቅዳሴ አለ። ወተንሥአ እግዚአብሔር ከመ ዘንቅሐ እምነዋም የሚል ምስባክ አለ፣ አዋጅ አለ። ይህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተነሳ አዋጁን የምንናገርበት የምናበስርበት ሰዓት ነውና ስለዚህ እርድ የሚከናወነው ከዛ በኋላ ነው፣ በስርዓቱ ከተነገረ በኋላ። ለምንድነው እንደዛ ቢሆነው? ያው ቡራኬ ለምሳሌ ቅዳሜ ጧት የቀዳም ስዑር ጠዋት ቡራኬ ይከናወናል። ቄጤማው ይባረካል፣ ኪዳንም ይደርሳል። ቄጤማው ከተባረከ በኋላ ለምእመናን እንዲከፋፈል ይደረጋል። በቄጤማው በኩል ብስራት ይላካል። ነገር ግን መስቀል መሳለም ግን የሚፈቀድበት ሰዓት ወተንሥአ ከተባለ በኋላ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም የሚለው ከተባለ በኋላና እግዚአብሔር ይፍታ ተብሎ ከተሰናበተ በኋላ ከዛ ሰዓት በኋላ መስቀል መሳለም ይጀመራል። ለምንድን ነው የሚለውን ፍትሐ ነገሥት አንድምታ ትርጓሜ በተለይ ያስቀምጣል። መስቀል ከስቅለት በኋላ መሳለም የማይቻለው ለምንድን ነው ቢባል ስኢም ግን ነፍስና ስጋ ተዋህደው ስላልተነሱ አይፈቀድም ይላል። ስኢም ማለት መስቀል መሳም መሳለም ማለት ነው። ለምንድን ነው ይልና ምክንያቱን ያስቀምጣል። ነፍስና ስጋ ተዋህደው እስኪነሱ ማለት ሃይማኖታችን ትንሣኤ ነው ዋናው። አሁን ክርስቶስ ተሰቀለ፣ ሞተ፣ መከራ ተቀበለ ብለን ብቻ ሳይሆን የምንሰብከው ተነሳ ማለት አለብን። ምክንያቱም ትንሣኤን ካልሰበክን ሃይማኖታችን ከንቱ ይሆናል። ክርስቶስ ተነሳ ካላልን ሞተ የሚለው ለሙሴም ተነግሯል፣ ለኢሳይያስም ተነግሯል፣ ለሕዝቅኤልም ተነግሯል። ሞተ የሚለው ግን የክርስቶስ ዋናው ትልቁ ሃይማኖታችን ምንድነው? ሞተ ብቻ ሳይሆን ነፍሱን ከስጋው ጋር አዋህዶ በስልጣኑ ተነስቷል ብለን የምንሰብከው ስብከት ነው። ስለዚህ እሱ ወተንሥአ እግዚአብሔር ከመ ዘንቅሐ እምነዋም አምላካችን እግዚአብሔር ከተኙት ካንቀላፉት መካከል ልክ ከእንቅልፍ እንደሚነቃ ልክ እንደዛ ተነስቷል ብለን የምንናገርበት ሰዓት እስኪደርስ ድረስ ምንም አይነት እርድ አይከናወንም። ይሄ አዋጅ ከተነገረ በኋላ እንግዲህ እንደየቦታው ሊለያይ ይችላል ሰዓቱ። በግምት ግን በአማካይ ከምሽቱ 2 ሰዓት በኋላ ከዚያ ሰዓት በኋላ ግን ማረድ ይቻላል። ብስራቱ፣ ድል መንሳቱ፣ ማሸነፉ፣ ከሞት መነሳቱ የሚነገርበት ሰዓት ስለሆነ ከዛ በኋላ እርድ ይከናወናል። መባረክም ይቻላል። በየሰፈራችን በየመንደራችን ያለውን መባረክም ይቻላል። ቀሳውስትም በመስቀል ባርከው ማሳለም ይችላሉ። ከዛ ውጭ ግን የቀዳም ስዑር ቅዳሜ ጧት ቡራኬ የሚደረገው ቤተክርስቲያን ውስጥ ብቻ ነው። ቄጤማውም የሚከፋፈለው ከቤተክርስቲያን ብቻ ነው። በዚህ ምክንያት ቡራኬ ብቻ ይፈቀዳል። መስቀል መሳለም ግን ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን ከሚለው ሰዓት በኋላ ነውና ስለዚህ እርድም የሚደረገው ከዛ ሰዓት በኋላ ነው። ግን በተለያዩ ምክንያቶች ደግሞ ሊከናወን ይችላል። አሁን ለምሳሌ ነዳያንን የሚያስፈስኩ ሰዎች ምናልባት የማይደርስላቸው ሆኖ ከቅዳሴው በፊት ለማድረስ ቅዳሴ ከመወጣቱ በፊት ለማድረስ ሰዓት የማይበቃቸው ሆኖ ከዛ በፊት እርድ አከናውነው ሊሆን ይችላል። ይሄ እንግዲህ አካባቢው ካሉ አገልጋዮች፣ አካባቢው ካሉ አባቶች፣ መምህራን ከነሱ ጋር ደግሞ ተነጋግረው ይሄ ሰዓት በዚህ ሰዓት እንዲህ አድርጉ ብለው ሲያዙ የካህናት ስልጣን የካህናት ትእዛዝ ነውና በዛ መመራት ይቻላል። ይሄ ዶግማ ስላልሆነ ማለት ነው፣ ስርዓት ስለሆነ ቀኖና ስለሆነ። ይሄ ማለት ወተንሥአ ሳይባል ታረደ ማለት ፍጹም ኃጢአት ፍጹም በደል ተሰራ ማለት አይደለም። መታሰቢያነቱ እንዲህ መሆን አለበት። ያው ስርዓት ስለሚያስፈልግ ያንን ለማስቀመጥ እንጂ
ብዙ ለማስጨነቅ ደግሞ አይደለም። እንደ ስርዓቱ እንደ ሕጉ አባቶቻችን ያስተማሩን ግን ወተንሥአ ሳይባል ምንም ነገር ማከናወን አይገባም። እንደውም በገጠሪቱ ክፍል እርድ አይደለም የሚደረገው። ሰዎች ከቅዳሴ በኋላ የሚመገቡት ነገር ይሄ እርድ የማይፈልግ ነገር ዝም ብሎ ስራ ብቻ የሚሰራ ለምሳሌ የነበረ ቋንጣ ሊሆን ይችላል፣ እንቁላል ሊሆን ይችላል፣ እርጎ ሊሆን ይችላል። እነዚህ ነገሮች አሁን እርድ የማይፈልጉ ስለሆኑ ማስፈሰኪያ የሚሆኑት ከቅዳሴ በኋላ ማስፈሰኪያ ሆነው የሚያገለግሉት እነዚህ ናቸው። ዶሮ የሚታረደው፣ ፍየል የሚታረደው፣ በግ የሚታረደው፣ በሬ የሚታረደው ከጧት በኋላ ነው፣ ከእሑድ ጧት በኋላ በዓሉ ካለፈ በኋላ ረፋድ አካባቢ ነው በገጠሪቱ ቤተክርስቲያን የሚከናወነው። ይሄ ለምንድን ነው? በዓሉን ለመጠበቅ እነዚህ የሚያርዱ ሰዎችም በዓሉን ማሳለፍ ያለባቸው አብረው ማስቀደስ ቢቻል መቁረብ ስላለባቸው በዚህ ምክንያት ስራ እየሰሩ ከቁርባኑ ከስጋው ደግሞ ከቅዳሴው በረከት እንዳይተላለፉ ሲባል ዝም ብሎ የሚሰሩ ነገሮችን ብቻ እንዲሰሩ ይደረጋልና ይሄ ባህል የተጠናከረ ቢሆን በጣም ጥሩ ነው። ለምን አሁን የጠቀስኳቸው ነገሮች እርድ የሚፈልጉ አይደሉም። መዘጋጀት ብቻ ነው የሚፈልጉት። መብሰል መሰራት ብቻ ነው የሚፈልጉትና እርዱ ግን ጠዋት ነው የሚከናወነው። ስለዚህ እዚህ ከተማው ላይ ግን ይሄ በጣም የተለመደ ስለሆነ ወተንሥአ የሚለው ድንበር ምስባክ ይሄ ያስፈልጋልና እርድ ማከናወን የሚቻለው ከዛ በኋላ ነው። ከዛ ውጭ ግን እንደየአካባቢው መምህራን እነሱን እያደመጡ መተግበር ይገባል። በዓሉን የተባረከ በዓል ያድርግልን። የሰሙነ ሕማማትንም ሳምንት የተባረከ አድርጎ በጸሎትና በበረከት እንድናሳልፈው የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ለትንሣኤ በዓል የሚታረደው መቼ በስንት ሰዓት ይሆን? የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ። እንግዲህ ይሄ ትልቅ በዓል የጌታችን በዓል ነው። ከዘጠኙ ታላላቅ በዓላት መካከል ይሄ በመሆኑ ብዙ ሰው ይሄን በዓል በመንፈሳዊ ይዘቱ ቤተ ክርስቲያን ላይ ተገኝቶ ካከበረው በኋላ እንደገና በየቤቱ ሁሉም ሰው በዓል ያደርጋል። በየቤቱም ዝግጅት አለ። ዝግጅቱም የበዓሉን ክብር ለመግለጽ ነው። እንግዲህ እርስ በርስም ለመጠያየቅ፣ ለመተሳሰብ ቤተሰብ ከቤተሰቡ ጋራ አብሮ የሚውልበት፣ አብሮ የሚበላበት፣ አብሮ የሚጠጣበት፣ አብሮ ደስታ የሚያደርግበት ትልቅ በዓል ነውና ከዚህ በዓል ጋራ ተያይዞ ግን ብዙ ጊዜ ምን ጊዜ እንደሚታረድ ግማሹ በዋዜማው ከሰዓት በኋላ የሚል ይናገራል። ሌላውም ሰው ደግሞ ወደ ማታ ጊዜ ይላል። ሌላው ከመሸ በኋላ ይላል። በጥቅሉ ግን በዋናነት ይሄ በዓል የእንስሳት በዓል ሳይሆን የሰው ልጅ በዓል ነው። የሰው ልጅ ክብር ያገኘበት፣ የሰው ልጅ ከሞት በላይ የሆነበት፣ ክርስቶስ ሞትን ድል አድርጎ ለእኛ ትንሣኤን የሰጠበት፣ ከሞት በላይ እኛ ሕያዋን እንድንሆን በሕይወት እንድንኖር የተደረገበትና ሕይወት ያገኘንበት፣ ትንሣኤ ያገኘንበት፣ ክብር ያገኘንበት በዓል ከመሆኑ የሚበልጥ ነገር የለም። ዋናው መንፈሳዊ ይዘቱና ሃይማኖታዊ ይዘቱ ነው። በመቀጠል ደግሞ ሃይማኖቱን ተከትሎ ሲከበር እንግዲህ እንስሳቱ የሚታረዱት ተባርከው ነው። ሳይባረክ የሚታረድ እንስሳ የለም። በመስቀል ሳይባረክ ጸሎት ሳይደረግ የሚታረድ ስለሌለ እንደምናውቀው በቤተ ክርስቲያናችን
በዕለተ ቀዳም ሰንበት ወይንም ደግሞ በቀዳሜ ስዑር የትንሣኤ ዋዜ ማለት መስቀል አንሳለምም። ገና ክርስቶስ ትንሣኤውን አልገለጠም በሚል አስበን ያን ጊዜ እንደነበረው እንደ ዛሬ ሆነን ሳይሆን እንደ ያን ጊዜ እያሰብን ስለሆነ ሕማማቱንም ስናስብ የነበረው እንደ 5500 ዘመን ስለነበረ በስቅለቱም ቀን ገና እንደተሰቀለ ከመስቀል ላይ ወርዶ በአካለ ነፍስ ወደ ሲኦል ወርዶ በአካለ ስጋ ደግሞ ወደ መቃብር እንደወረደና በከርሰ መቃብር እንዳለ የሚታሰብበት ዕለት ስለሆነ ቀዳም ስዑር ማለት በዚህ ዕለት እርድ አይታረድም። እርድ የሚታረደው በመስቀል መባረክ ከተቻለ በኋላ ነው። የሚባረከው ደግሞ ሌሊት ላይ ወተንስአ እግዚአብሔር በተባለ ጊዜ ነው። ወተንስአ ተብሎ ክርስቶስ ከሙታን ተለይቶ ተነሳ ተብሎ ቤተ ክርስቲያን ላይ ጸሎተ ኪዳን ደርሶ መንፈቀ ሌሊት ላይ ክርስቶስ ተንሳ 9 ኪዳናት ይደርሱና ክርስቶስ ተንሳ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ተብሎ ከታወጀ በኋላ ነው ትንሣኤውን የገለጠ ብለን የምናምነውና ስለዚህ እርድም ወተንስአ ከተባለ በኋላ ነው። ክርስቶስ ከሙታን ተለይቶ ተነሳ ከተባለ በኋላ መንፈሳዊውን በዓል ካከበርን በኋላ የእንስሳቱን ተዋጽኦ፣ የስጋውን በዓል፣ የምድራዊ ደስታውን በዓል፣ የጊዜያዊ ደስታውን በዓል ከዛ በኋላ ማድረግ ስለሚገባ ወተንስአ እስከሚባል ድረስ እንስሳት አይታረዱም ማለት ነው። ከዛ በፊት የታረዱ እንስሳት በጾም የታረዱ ናቸው። ሳይፈሰክ የታረዱ ናቸው። ሳይፈሰክ የታረደ ነገር ከተፈሰከ በኋላ መበላት አይችልም። ሳይፈሰክ ታርዶ ከተፈሰከ በኋላ መበላት የሚችል ከሆነ ቀደም ብሎ በአብይ ጾምም እያረዱ ማስቀመጥ ይቻላል እንደማለት ነው። እያረዱ አስቀምጦ አድርቆ ቋንጣ አድርጎ ከዚህ በኋላ ከትንሣኤ በኋላ ይበላል እንደማለት ስለሚሆን እንስሳቱ መታረድ ያለባቸው በመስቀል ከተባረኩ በኋላ ነውና ትንሣኤው ከታወጀ በኋላ ነውና የክርስቶስ ትንሣኤ ሳይታወጅ አስቀድሞ ማረድ ለፍስኩ የሚሆን ስላልሆነ በጾም ውስጥ የታረደ በጾም ቀን የታረደ እንስሳ ተብሎ ስለሚታሰብ የሚታሰበው በፍስክ ቀን የሚበላውን በፍስክ ቀን የሚታረደውን በፍስክ ቀን የሚበላውን በፍስክ ቀን መሆን ስላለበት በመስቀል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እግዚአብሔር አምላክ ሆይ ይሄን እንስሳ ባርክ ለኛ ለጤና አድርግልን ተብሎ ጸሎት ተደርጎ አቡነ ዘበሰማያት ተጸልዮ ካህን ባርኮ አባቶች ባርከው መታረድ ስላለበት ከተባረከ በኋላና ከተቀደሰ በኋላ ወይንም ደግሞ ተባርኮ ለፈውስ ለድነት ይሁንልን ተብሎ ከተባለ በኋላ መታረድ ስላለበት ቅዳሜ እርድ የለም ለማለት ነው። ወተንስአ ከተባለ በኋላ ከመንፈቀ ሌሊቱ በኋላ የሚታረድ ስለሆነ ይሄን ለማወጅ ነው። እግዚአብሔር አምላካችን የሰላም የጤና የበረከት በዓል ያድርግልን። ሽማግሌዎቹ የሚጦሩበት፣ ወጣቶች የሚያስተውሉበት፣ ሕፃናት የሚያድጉበት በዓለ ሃምሳ ያድርግልን። ደስታውንም በመጠን ማድረግ ያስፈልጋል። ከመጠን በላይ ማብዛት ስለማይገባ መጠነኛ ደስታ ነው የሚያስፈልገው። ይልቁኑ በዚህ ዘመን ብዙ ዘመን እንግዲህ ቀድሞ እየታረደ ተበልቷል፣ ብዙ ዘመን ተጠጥቷል። ምንም የትም ስላላደረሰ ከዚህ በኋላ ማትኮር የሚገባው ማዘንበል የሚገባው ለመንፈሳዊ ነገር ስለሆነ ለመንፈሳዊ ይዘት ስለሆነ መንፈሳዊ ነገራችንን ማሳደግ ስላለብን የስጋ ነገር እንዳያድግ የምግብ ብቻ እንዳያድግ ሌሎቹ ሲጾሙ ከርመው ሳይጾሙ የከረሙ ሁሉ አብረው የሚፈስኩበት አጋጣሚ አለና ሳይጾም አይፈሰክምና ለመፈሰክ ቀድሞ መጾም ያስፈልጋል። 55 ቀናት ጾም ናቸው ብለን የተናገርነው ቅዳሜን ጨምሮ ነው።
55 ቀን ጾም ነው ብለን ካወጅን በኋላ ስንጾም ከከረምን በኋላ የጾሙ የጌታ ኢየሱስ ክርስቶስ ጾሙ 40 ቀን ሆኖ ሌሎቹ በምክንያት የተጨመሩ እነ ቅዳም ስዑርም እነ ሕማማትም ተጨምረው ነው 55 የሚሆነ 55ኛው ቀን ቅዳሜ ስለሆነ 54 ቀን እንደ ጾም ነው የሚቆጠረው። ቅዳሜ ከታረደና ቅዳሜ ፍስክ አይደለም፣ በቅዳሜ አይታረድም። ለትንሣኤ በዓል በዕለቱ ነው የሚታረደው። ያለ ዕለቱ አይታረድም። ሳይፈሰክ አይታረድም። መቼ የሚታረደው? እሁድ ሌሊት ነው። ወተንሥአ ሲባል የሚታረደው ሰዓቱም 6 ሰዓት ላይ ማለት ነውና ዕለቱ ለእሁድ አጥቢያ ወተንሥአ ተብሎ ቅዳሴ ሲገባ በዚያ ሰዓት ወተንሥአ ተብሎ ከታወጀበት ጊዜ ጀምሮ ከመንፈቀ ሌሊት ጀምሮ መታረድ ስለሚችል በዚያ መንገድ ነው የሚከናወነው ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። የዚህ የንጉሥ ሚዲያችን ቲክቶክም ዩቲዩብም ተከታታዮች እንኳን በሰላም በጤና አደረሰን አደረሳችሁ እላለሁኝ። 50ው ቀን ይደረሳል። ከዛ በኋላ ገና ሰፊ ቀን አለና ቀድሞ ማረድ አያስፈልግም ለማለት ነው። እግዚአብሔር ይርዳል።